የመጨረሻዎቹ ከማትሪክ በፊት ያሉት ቀናቶች እንዴት ይዟቸዋል? Secondary education, this period I'm just kind of frustrated and in the middle of being frightened and being confident. I don't know. Expectation እና reality በአንድ ላይ ሆነው ረጅሙን ጉዟችሁን ጊዜ በሚባለው ቀመር ወደ ማገባደጃ ሊያመጡ። በመጀመሪያ በራሳችሁ ልትኮሩ ይገባል። ለ15 ዓመት ያክል ታግላችሁ የደረሳችሁበት ቦታ ነው። ዩኒቨርሲቲ ጆይን ማደረጋችሁም አላደረጋችሁም ዲፕሎማውን ማግኘት ራሱ በኔ አይን ትልቅ ክብር አለው። ምክንያቱም ማንበብ፣ መጻፍ፣ መማር የተሻለ ዜጋ መሆን የምትችሉበት ስቴጅ ላይ ያላችሁ። ማንም ሰው ተነስቶ ሊረዳው የማይችለውን ኦፕን ሶርስ ላይ ያሉትን ዕውቀቶች እናንተ ማገናዘብና መረዳት ትችላላችሁ። ስለዚህ ከመፈተናችሁ በፊት ራሱ በራሳችሁ ልትኮሩ ይገባል። ገና ሀ ስንል እጃችንን ይዘው ወደ ትምህርት ቤት ያስገቡን ወላጆቻችን አሁን ከነሱ ጋር ለማውራት አፋችንን ፈተንና ፊደል ቆጥረን ለማህበረሰብም ሆነ ለሀገር ብቁ ዜጎች ሆነናል። ታስታውሱ እንደሆነ ሳቅ የተሞላባቸው አባሮሾች፣ ጉሮሯችንን የሰነጠቁት የልጅነታችን ዝማሬዎች፣ ራስን ወደ ማወቅ ክፉና ደጉን ወደ መለየት ጉዞ እንዲሁም ደግሞ የሃይ ስኩል ድራማስ ብቻ ሁሉም ነገር ይናፍቃል። ተጠባቂዎቹ የኳስ ግጥሚያዎችና ክላስ ውስጥ የነበሩን ኢንድለስ የሆኑ ሳቆች ሁሉም ነገር ይናፍቃሉ። ከሆነ ዓመታት በኋላ አብራችሁ ከተማራችሁት ጓደኞቻችሁ ጋር ሜቢ ትዳር ይዘው ወልደው ከብደው ምናምን ነገር ሊሆን ይችላል። ብቻ በሪዩኒየን አምናለሁ። ቀጥታ ወደ ዛሬ ቪዲዮ ስንገባ ማትሪክ ከመፈተናችሁ በፊት ያሉትን ጥቂት ቀናቶች በምን አይነት መንገድ ልታሳልፉት እንደሚገባ ነው የምናየው። እንኳን ደህና መጣችሁ። ይህ የበግዚአሽ ዩቲዩብ ቻናል። አብዛኞቻችሁ የሚሰማችሁን ዝብርቅርቅ ያለ ስሜት እረዳችኋለሁ። ስለዚህ እነዚህን ስሜቶች የፈለገ የተዘጋጀ ሰው ቢሆን፣ የፈለገ ቶፕ ስኮረር ሰው ቢሆን፣ የፈለገ ሰቅሎ የሚያልፍ ተማሪ ይሆን ይሰማዋል። ስለዚህ እነዚህን ስሜቶች አድሚት አድርጓቸው፣ ተቀበሏቸው። ከነዚህም ስሜቶች ውስጥ ግራ መጋባት ሊሆን ይችላል፣ ጭንቀት ሊሆን ይችላል፣ እርግጠኛ አለመሆን ሊሆን ይችላል፣ ፍርሃት ሊሆን ይችላል። አዲስ ወደሆነ የህይወት ምዕራፍ ልትገቡም ስለሆነ ያንን መፍራት ሊሆን ይችላል። this is something expected፣ መደንገጥ የለባችሁ። ነገር ግን እነዚህ ስሜቶች በሚሰሙን ወቅት እኛ ሪያክት የምናደርግበት መንገድ ወይም ደግሞ እኛ የምንሰጠው ምላሽ እንዴት እንደምናስተናግደው ማና ከሆነ እንጎዳለን። ብዙ ጥናቶችም እንደሚያሳዩት ከሆነ በፈተና ወቅት በጭንቀት ምክንያት የሚወድቁ አለ፣ ተዘጋጅተው ገብተው በፍርሃት ምክንያት ሳይፈተኑ አቋርጠው የሚወጡ ልጆች አሉ፣ የሚታመሙ ልጆች አሉ። ስለዚህ እንደመደመው ምንድነው አድሚት the feelings፣ ስሜቶቹን ተቀበሏቸው፣ አስተናግዷቸው። ምክንያቱም አሁን ነው ጊዜያቸው እነዚህን ስሜቶች እንዲሰማችሁ፣ አሁን ስለሆነ ጊዜያቸው እነዚህን ስሜቶች ተቀበሏቸው። ሁለተኛ ደግሞ ጸሎት ነው። ጸሎትን ስናነሳ ከተለያየ አንግል ልናነሳው እንችላለን። የመጀመሪያው የቤተ ክርስቲያን ጸሎት አለ። አብዛኛው ኢትዮጵያዊ እንግዲህ እንደምናውቀው ሃይማኖተኛ ነው። መስጊድም ሆነ ቤተክርስቲያንም ሆነ ያሳደጋችሁ የእምነት ተቋም ለደረሳችሁለት ቦታ የሚጸልይላችሁ ጸሎት አለ። የባርኮት ጸሎት፣ ፍሬያማ እንድትሆኑ የሚጸልዩላችሁ ጸሎቶች አሉ። ሁለተኛው ደግሞ የቤተሰብ ጸሎት ነው። የቤተሰብ ጸሎት ስል ትዝ ይለኛል፣ እንደውም እኛ ልንሄድ እሁድ ነው መሰለኝ የገባ ነው። በእኛ ታይም ዩኒቨርሲቲ ነበር የተፈተነውና እሁድ ከመግባታችን በፊት ማታ ላይ የቤተሰብ ጸሎት ነበረ። ከዛም በፊት ቤተሰቦቻችን እየጸለዩልን ነበርና የቤተሰብ ጸሎት በጣም ኢምፖርታንት ነገር ነው ብዬ አስባለሁ። ምክንያቱም እናንተ ብቻ አይደላችሁም ስኬታችሁን የምትፈልጉት፣ ቤተሰብ ይፈልገዋል። ውድቀታችሁን ደግሞ ሌላኛው ባላጋራው ሰይጣን ይፈልገዋል። ስለዚህ በስትክክል አድሚት ማድረግ ያለባችሁ ነገር ምንድነው? የቤተሰብ ጸሎት በጣም አፐር ሃንድ ነው፣ በጣም ይረዳችኋል። አትሊስት ጤነኛ ሆናችሁ ተፈትናችሁ እንድትወጡ በጣም ይረዳችኋል። ሶስተኛው ደግሞ ያው የግል ጸሎት ነው። በመንፈሳዊ ህይወታችን ያው በዛን ታይም ለሚኖረን ጥቅም እንድናልፍ ምናምን በማለትም ሳይሆን ያው አምላካችን እንግዲህ የሁል ጊዜ ነው አይደለ? በውድቀት በመነሳት ሁል ጊዜ ውድቀት ላይኖር ይችላል ህይወታችን ላይ፣ ሁል ጊዜ ስኬት ላይኖር ይችላል ህይወታችን ላይ፣ ውድቀትም ሊያጋጥመን ይችላል። ስለዚህ በከፍታችንም በዝቅታችንም በተቻለን አቅም የግል ጸሎታችንን ስቲክ ለማድረግ መሞከር አለብን። ስለዚህ ጸሎት ከሶስት አንግል እንደዚህ ኮምባይን ሲያደርግ እንደውም በቅርቡ ያዩት ቪዲዮ አለ እንትና ሸዋፈራው ደሳለኝ ሲናገር ጸሎት ምን ያክል እንደሚረዳ እስኪ እሱን ቪዲዮ ላሳያችሁ። ይኸው እስራኤል በጣም ትንሽ ሀገር ነች። አረቦቹ ከዚህም ከዚያም ሚሳኤል ሲወረወሩባት በንቃት የሚጠባበቅ ሚሳኤሉን የሚመክት አይሮን ዶም የሚባል መሳሪያ አላት። ታውቃለህ? ዶም ወሲ ዶም አየህ፣ ያንተ አይረን ዶም ጉልበትህ ተንበረከክና ሲተኮስ ወደ ስፍራው ወደዚያው። የቤት ጸሎት፣ የቤት መሰዊያ በጣም ኢምፖርታንት ነገር ነው።
የጻድቅ ሰው ጸሎት በስራዋ እጅግ ደስ አይልም? እጅግ አለው ኃይልን ታደርጋለች። ለጸሎት የበረታን ነው እንዳያችሁት ነውና ስለዚህ የጸሎትን ኃይል አንደርማይን አታድርጉት። ከጸለያችሁ እጃችሁ ላይ ያያዛችኋትን ጥቂት ነገር ራሱ ፈጣሪ ይባርክላችኋል። ሙስሊሞችን ብትሆኑ ክርስቲያኖችን ብትሆኑ መጸለያችሁን አደራ እንዳትረሱ። ሳኒቲ ፒስ ያስፈልጋችኋል ለአይምሯችሁ ማለት ነው። እንግዲህ ብዙም አላንዛዛባችሁም፣ ወደ ሶስተኛው እንገባለን። ሶስተኛው ደግሞ ጤናን መጠበቅ ነው። ጤናን መጠበቅ ስንል እዚህ ጋር ግዴታ በቃ ያልጀመራችሁትን ልምድ ጀምሩ ምናምን እያልኳችሁ አይደለም። ነገር ግን ጤንነታችንን መጠበቅ አለብን። ጤና በፈተናው ወንበር ላይ እንኳን ተቀምጠን ለምንሰራው ፈተና በጣም ትልቅ የሆነ ድርሻን ይወስዳል። ጤናን ስናነሳ ደግሞ ፎከስ የምናደርግባቸው ነገሮች አሉ። ስሊፕ አለ፣ እንቅልፋችን፣ አመጋገባችሁን ጠብቁ፣ ስሊፕ ሳይክላችሁን በደንብ ጠብቁት። እንደገና አቴንሽን ስፓናችሁ በጣም ፎከስ አድርጉት። አትሊስት ለ3 ሳምንት ለ2 ሳምንት ለወር እንደዚህ እንኳን ሶሻል ሚዲያን ከቶፍ ስታደርጉት ማለት ከጥናትም በኋላ አትጠቀሙት። እኔ ሪኮመንድ አላደርጋችሁም። ከዛም በኋላ ሙቪ ብታዩ ይሻላችኋል። አለ አይደለ የሆነ ረዘም ያለ ነገር ወይ ዩቲዩብ ቪዲዮ እንጂ ቲክቶክ በተቻላችሁ አቅም ሪዲዩስ ለማድረግ ሞክሩ። አቴንሽን ስፓናችሁን በዛን ሰዓት በጣም መጠበቅ ስላለባችሁ ማለት ነው። ምክንያቱም ብዙ ያጠናችሁት ነገር አለ፣ ያጠናችሁት ነገር አኩሙሌትድ ሆኗል እና ስሊፕ ዲፕሪቬሽን ካለ ቲክቶክ መጠቀም ካለ አቴንሽን ስፓናችሁን እየቆራረጠው አብዛኛውን ነገር እያራገፈው ነው የሚመጣው ጭንቅላታችሁ። ምክንያቱም አይምሯችን እኛ ብዙ ነገር መያዝ ይችላል፣ ግን ምንድነው መሰላችሁ ብዙ ኢንፎርሜሽን ይጠቀጠቅበታል። አሁን ለምሳሌ ቲክቶክ ስልካችሁን ከፈታችሁ፣ ከዛ በኋላ ከሌ እንደዚህ ሆነ ቀጠላችሁ፣ የከሌ ህይወት እንደዚህ ሆነ፣ ከሌ አገባ፣ ከሌ እንደዚህ ሆነ፣ ምንም የማያገባችሁ ነገር ማለት ነው። ያ ሁሉ ነገር ኢንፎርሜሽን ሆኖ አይምሯችን ላይ ይቀመጣል። ስለዚህ እነዛ ነገሮች አይምሯችንን ምን ሊቷል ማለት ነው ያጨናንቁታል። በጣም በልኪ የሆነ ኢንፎርሜሽን አይምሯችን ውስጥ ይገባል ማለት ነው። ስለዚህ የሆነ ኢንፎርሜሽንን ላለማስገባት ሞክሩ። አላይ ኢንተርቴይንን ብታደርጉ አንድ ፊልም ብታዩ ይሻላችኋል ከብዙ ኢንፎርሜሽን ወደ አይምሯችሁ ሳክ ከማድረግ ይልቅ ማለት ነው። ስለዚህ ጤና የአይምሮም ጤና አለ፣ የአካላዊ ጤንነትም አለ። እንደዚህ አይነት ነገሮችን ነው በቃ ኮንሲደር ማድረግ ያለባችሁ ፉሊ ጤናን ስንል ማለት ነው። ይህንን ካለን እንግዲህ እኔ በባለፈው አስገባዋለሁ ያልኳችሁ ቪዲዮ ላሳያችሁ ምን ያክል ያው ስትረስፉልም እንደሆነ ታዩታላችሁ። እና የነበረኝን የድሮ ቪዲዮ እኔ ሳየው በጣም ነው የሳኩትኝ። ቪዲዮውን እንግዲህ ላስገባላችሁና Hello, it's a time in my life that I'm going to take the secondary education. This period I'm just kind of frustrated and in the middle of being frightened and being confident. I don't know the case, but I want to just transfer a message that the Lord God may help me and let me get the result that I want. Even if any result I score, I just want to get to AAU in Cedar or Addis Ababa University. And I will record this type of video after the result is announced by the government. But the thing that I want to really talk now is that even if God hasn't gave me the result that I hope or I need, I won't just be sad. I'm happy. I am really happy in my inner side because of Holy Spirit, because of the new changes that have arrived in my life. So then, even if I don't get the result that I want, there's a way of God that is going to lead me to righteousness, to becoming the best person. So then, when God shuts the door of your successes or the things that you think that would be your success, those are the signs of God. Those are the signs of God that He loves you. He just keeps you in His hand so that you won't go far away from His home and lend your soul to the devil, that you won't return it back. So that kind of pre-mindset is best in every type of your life in order to achieve the highest part of spiritual by not doing it. Why would I record this video? Okay, I just switched on the camera to talk about something. Okay, yo, this is my laptop's camera if the resolution is not better. እናንተም ደግሞ እንደ ማስተውሻነት እንድትቀርጹት ፈልጋለሁ። ለራሳችሁ ከመፈተናችሁ በፊት ያለውን ሪያሊቲውን ነገር ቪዲዮን ቅረጹት። አይ ሆፕ የተሻለ የፈተና ጊዜ እንደሚኖራችሁ። አሁን ይህንን ቪዲዮ እያያችሁት ያላችሁት
ሜቢ ፕሮዳክቲቭሊ ፕሮካስቲኔት እያደረጋችሁ ሊሆን ይችላል አለ አይደለ rather than doing the thing ይህንን ቪዲዮ በማየት እየተሰራችሁት እንደሆነ እንዲሰማችሁ አልፈልግም። መጨረስ ያለባችሁ ያልጨረሳችሁት ነገር ካለ dive into it ከዛ በኋላ ጨርሱት። በመጨረሻ ላይ ለእናንተ ማስተላልፈው መልእክት 3 መልእክት ነው። አንደኛ admit the feelings ስሜቶቹን ተቀበሏቸው። ሁለተኛ ጸሎት አድርጉ። ሶስተኛ ጤናችሁ ላይ ፎከስ አድርጉ። ከዛ በኋላ ያለው ነገር ከናንተ ቁጥጥር ውጪ ነው፣ በፈጣሪ ዘንድ እጅ ነው ያለው። በጣም አላንዛዛውባችሁም ብዬ ተስፋ አደርጋለሁ። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ በጊዜ ነበርኩኝ። ፒስ አውት።